ሰላም 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 ለእናንተ ይሁን የአገሬ ልጆች፣ እንዴት ናችሁ? ሰላም ናችሁ ወይ? ኑ ቡና እንጠጣ። ብዙ ጊዜ ማለት ነው ቡና መቁላት እየተቋቆላለሁ ምናምን ስትሉ ሰማችኋለሁ። ይኸውላችሁ ብዙ ጊዜ እቺ ቡታጋዝ አለች ገበያ ላይ ሱቅ ላይ ከሰዎቻችሁ ጋር ስትወጡ አንዳንድ ቤት ይኖራል። አንዳንድ ቤት የሌለበት መግዛት ትችላላችሁ። 20 ብርና ስንት ብር? ይሄ ደግሞ 6ቱ ፍሬ ጋዝ ነው። እዚህ ጋር ነው የሚሰካው። 6ቱ ፍሬ 10 ብር ምናምን ነው። እንደዚህ ቤቱ ይሸታል ምናምን የሚሏችሁ እንደዚህ በረንዳ ላይ ማለት ነው ቁልት ማድረግ ትችላላችሁ። እኔ አሁን ቤት ውስጥ መቁላት ችል ነበር፣ ግን ያው ለምን ብዬ ነው በረንዳ ላይ ቤት ውስጥ ስላችሁ ኩሽና ውስጥ ማለት ግን ቤቱ ሙሉ ነው ብታዩ። በቃ ምን ብዬ ልንገራችሁትን የሚለው ማለት ነው። ኩሽና ውስጥ ቆላ ቤቱ ሙሉ ነው ትን የሚለው እና አሁን እዚህ ጋር ወጥም ብሰሩ ምንም ብሰሩ እንደዚህ በረንዳ ላይ አያችሁኝ፣ በረንዳ ላይ ነኝ። እሺ በረንዳ ላይ ነኝ። ያው እዚህ ጋር እንደውም ልብሱ አስጥቻለሁ እና እንደዚህ ነው እንግዲህ የሀገሬ ልጆች። ቡና አማረኝ፣ አረ ቡና እትን ማለት ፈልጋለሁ ምትሉ እንደዚህ በረንዳ ላይ መቁላት ትችላላችሁ። እኔ ብዙ ጊዜ የተፈጨ ስትገዙ ይገርመኛል። ማለት እንደዚህ በቃ ቤት ውስጥ ጨስ እያለ ራሳችሁትን ያላችሁትን በረንዳ ላይ መቁላት ትችላላችሁ። ከቤቱ ጋር ደግሞ ኩሽናው ያልተያዘው ደግሞ ከሆነ ኩሽናችሁ ውስጥ የኔ አሁን ቤት ውስጥ ቡቆላ አቤት ይጮዋል። የሚጮው ነገር የለም እንዳለ ሴትዮዋ ጋር ሁሉ ሚሴጅ ይደርሳል። ስለዚህ በረንዳ ላይ ምን አጨቃጨቀኝ? በረንዳ ላይ እንደዚህ ቆለት እንትን አላርሙ ማለት ነው። ከዛ ሴትዮዋ ጋር ይደርሳል። ከዛ ምንድነው ብላ ትደውልብኛለች። ከዚህ ሁሉ እንደዚች ቡታጋዝ በቡታጋዝ ቆለት የቡና ሽታ ደግሞ ከቤት ውስጥ ማይወጣ ታውቃላችሁ። ሀገራችን ላይ ቡና ቤት ውስጥ ሲቆላጭ በቃ ጨስ ሲል ነው ደስ የሚለው። እዚህ ግን ይገርመኛል። ወይኔ ቡናው ደስ ሲል እናንተ ቡናው ደስ ሲል ከፍቅር ነው የገዛሁት። ግዟት እሺ። ቆንጆ ቡና ነው ፍቅር ባልትና እና ቆንጆ ቡና ነው። ግዟት። የወዙ ራሱ ደስ ሲል እኔ አሁን ይሄንን አንዴ ፈጭቼ ምናምን ነው ማስቀምጠው። ከፍቅር ባልትና ግዟት። ቆንጆ ቡና ነው። አሁን እኔ እንደዚህ አያችሁ፣ ይሄንን አንድ ላይ የተያያዘው 6 ፍሬ ሊሆን ይችላል፣ 4 ፍሬ ሊሆን ይችላል። 10 ብር ለብዙ ጊዜ ነው የሚሆናችሁ፣ ለብዙ ጊዜ። ምን ቡናው ሲያምር ወዙ ራሱ ደስ ሲል በኢየሱስ የፍቅር ቡና ነው። እሺ ፍቅር ባልትና ቆንጆ ቡና ነው። አያችሁት ወዙ ሽታው ራሱ ደስ ሲል ለጤና ራሱ እኮ አሪፍ ነው የሀገራችን ቡና ሽታው። እውነት እንደዚህ በረንዳ ላይ እየቆላችሁ ተጠቀሙ። ገበያ ስትወጡ ወይንም ሰዎቹን አስመጡ እንደዚህ አይነት ቡታጋዝ። አያችሁ ቡታጋዙ አቤት 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 ሳይ ደስ ሲል ሽታው አይ በስማ ይሄ እናቴ ሁልጊዜ የምንቆላው ቡና ቤታችን እዚህ ከስንት አንዴ አምሮን ነው የምንቆላው። አንዴ ፈጭቼ ነው ማስቀምጠው። ለዛ ነው እሺ ቤተሰብ። አሁን በቃ ቀይ ቡና ደስ አይልም?
ቻው 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 ቻው። በሉ ሰላም ሁኑ። ወይኔ ቡናው ሲያምር ብታዩ፣ አያችሁ እንዴት አባቱ እንደሚያምር ረበስ ግዟት። እሺ ከፍቅር ባልትና አቡዳቢ አቡዳቢ። እስቲ ላስጎብኛችሁ፣ አቡዳቢ ቡና እችን ቡታጋዝ ግዟት። እሺ